ልብድል ተጫውተው ነው ብለሻላችሁ። አትፈልጉ ሲጀመር ዛሬ እኮ ቡዜ ብላታለች። አንቺ መዲያኑን አትፈልጊም ብላ ግልጥ አድርጋ እኮ ዛሬ አለቻት። አይገባትም። ማን ነገር መዲያኑ ስለማትፈልግ ብዜ ማለት እኮ የእናት የመጀመሪያ ልጅ ማለት እኮ የእናት ምትክ ማለት እኮ ናት። አንቺ ታዲያ የእናት ምትክ አድርጋ ሰደበቻት። እንዴት በዛ ላይ ሲመጡ አነባበሳቸውን አያምሩ። ይሄ ደረታቸውን እየቀሰሩ ቆሻሾች ሁለቱም ባናታቸውን ነው ምታክናቸው። ሁለቱንም ምን ያው ከተነሳብኝ እነወጣቸው ማንም ሄርሜላ እንዳነኪ እንደዚህ አትበይኝ። እኔ እነወጣለሁ። ኧረ ወይኔ በየሳቃሙ የሷን ከነከሽ እንጣላለን። እኔ ሄርሜን ከነከሽ እንጣላለን። የምሬን ነው እንጣላለን። ሲሪየስሊ ሄርሜ ምን አለች? አለባበሷ እኮ ደስ ይላል፣ ግን ከፈት ያለ ብዙ መስዋዕት የከፈለችለት ልጅ ናት። ማሬ ለፍቅር ብላችን መሳይ ቆንጆ ለሱም አትገባው። አይ በሄርሜ እንዳመጭብኝ ነኝ ኤርሜና እኔም ተነወጥኩ። ሁለት ሰው ነኝ ነው አሁን የምንወጣው። ሁለት ሰው ያቺ ቆሻሻ ነኝ። ያቺ ቆሻሻ የህዝብ ፖፖ ላይ ተለውጭባታል። ያሮጊቷ ነው ልቅ ትንሽ የሚያስጠላች ያሮጊት። ዝም በይ ሲጀምር የኤርሜ አለባበስ እኮ ኖርማል ነው። ዛሬ አሪፍ ነው። ዝም በይ ዛሬ ቆንጆ ነው የለበሰችው። ግን የፈለገችውን ብትለብስም ሄርሜ ላይ አትቀየሩ እንዴ። ሄርሜ ላመጣ ልጅ ናት። እሷ እንዲድን ነው የምትፈልግ። ጎመን አጠፋው እንዴ ስርዓቷን አየሽው አይደለም? ከጭቅጭቅ ምን አሰናብላቸው ስትሄድ ደስ ስትል እሷ ፍቅር ፈላጊ ናት። ምንም ነገር ፈልጋ የመጣች ሴት አይደለችም። እሷ በተአምር መነካት የሌለባት ሴት ናት። በቃ እኮ የአብርሃምን ሞት የምትመኝ ለሰው ሞት እኮ ማረን ያነካትም አይሆንሽ። አንቺ አታያይሽኝ ረፊ ይሄው እንዲህ ሞት ነው የፈለገችው። ካላስ ተቀበረ። አሁን ደግሞ ቤቷ በሰብስላታል። ቤተሰቦች ሁሉም ቢታውላት በድን አድርጋ ታስቀረዋለች። ምግብ አሰጠውም ወይም አይምሮን ታበላዋለች። ከዛ ወዲህ ታመመ ሞተ። በቃ እንዲባል ነው የፈለገችው እሷ። በቃ ሌላ ነገር አምሮበት ማየት አልፈለግም። ከሄርሜላ ጋር እንዲሆን እንዲጋባ አልፈልግም ብላ የለም። በቃ ልትገለው ነው። ኧረ እኔ ጥያቄ ያለኝ ሩታ ግን አብርሃም በዚህ ያህል ልክ እንደዚህ የምትሆንበት ምን አድርጓት ነው? እኔ እንጃ። እንዴ መጀመሪያ እንደ ባልና ሚስት የተፋቱት ኢትዮጵያ ውስጥ ቅናት ነው። ይኸውልሽ ለምን እንደምትበቀነው ዝም ብላችሁ ስሙኝ። ለምን እንደምትበቀነው ዝም ብላችሁ ስሙኝ። በእርግዝና ሰዓት ላይ ለልጇ ቪታሚን ሲ ያልሰጣትም ታብታብ እንዴት አለ መንደር ሄዶ ስጣት እንዴ? ያለ ታብታብ ነው ልጁ የተወለደው። ሲሪየስ ዝም ብላችሁ ስሙኝ። ያለ ታብታብ ቆይ ንገርሽ። አንደኛ ነገር በእርግዝና ሰዓት ላይ ብዙ ነገር ያስፈልጋል። እየቀዱኝ ነው። ቆይ ሚዩት አድርጉ። ይኸውላችሁ ቆይ ዝም ብላችሁ ቆይ አንዴ ስሙኝ። በእርግዝና ሰዓት እስከ ከአንድ ወር ጀምረሽ እስከ 6 ወር ታብታብ በጣም ነው የሚያምረው። በጣም ያምራል። ሲሪየስ ከዛን 7 8 9 ላይ አይመችም። ከአንድ ወር ጀምረሽ እስከ 6 ወር ታብታብ በጣም ያምራል። ሩታ ታብታብ አላገኘችም። በዛን ሰዓት አጫጭር ቀሚስ አልብሶ ወካን ወሰዳትም። ቆይ እስቲ ዝም በይ ጣልቃ ትግቢ። የሚያምር ነጠላ ጫማ አርጋ የሚያምር አጭር ቀሚስ አርጋ በታይት ወካን ወሰዳትም። የምትፈልገው ቦታ ላይ አናስናናትም። ውሃ ላይ ሳሙና አርጋ ገንዳ ላይ እንትናን አረጋትም። ገብቶሻል? ይሄ ያቃጥናታል። ይሄን እንትን ማን የፈጸመው? ኤርሚ ነው የፈጸመው። ገብቶሻል? ኤርሚ ገና ሳታረግዝ አበባ የመሰለ ቤት በቃ ፍቅሯን ገነጸናት ምናነናት ብኗታን እኮ እኔ ሞቼ ብኗታን እኮ። ያሳበዳት ነገር ምኑ ነው ሩታ? እኔ ኤርሜናን ባርፈንጋት እንኳን ሩታን አርፈንጋት የሚያነው አይምሯን አቆሰ ነው። ይሄ እኮ ትልቅ ሞት እኮ ነው። በጣም ትልቅ ሞት እኮ ነው። እንዳንድ እንደ ልጁነት ራሱ ማለት ነው። እንዳንድ ልጁነት ሪስፔክት እንኳን አላደረገላት ልጁ። እሷ ስትርከሰከስ ምን ስትል አሁን ባያነፈው የሆነ ልጁ እንትኑ ጋር እብጥ ብሎ ዳይፐሩን ፎቶ አንስቼ እንደ ዶክተር ስንክነት ሙያ ነኝ ዶክተሩ ወየን ዋናው ልጁ እኮ ዳይፐሩ ትክክል አይደለም አርና ሽንት ነው የሞናው ቀይሩነት ብለሽ ቢያነኝ ዶክተሩ ልጁን ራሱ ኬኬር አታረገውም። ሩታ ይሆናችሁ ዛሬ ደግሞ ተመሳሳይ ልብስ አይገርም ማለት እጃቸው ተመሳሳይ ነው። የሄርሚ ነጭ ነው፣ የዛችሁ ወርዲ ነው። እጃቸው አንድ ላይ ያረንደው በአንድ ወንድ እንደዚህ ሲት ሄርሚ በርግጥ ምንም አልተናገረችም። ዛሬ እንኳን ሰላም ነው። ያቺ ተነፈንፋለች። እሷ ሰላም ብላ ወደ ወጣች። ምንም አልተናገረችም። ግን በቃ ደበረኝ እኔ እሷ ሳያት
እሷ በጀምብ ከመጣች በር ማንኳኳቷን አይተሻል። እኔ እኮ ስልክ ሰብሬያን ነው እዚህ ቤት ሴትዮ እንደዚህ በር አንኳኩታ እኔ ሴትዮ ስልክ ሰብሬያን ነው ማለት ነው። አልከፍትላትም ወይ ደግሞ ከበር መልሳታለሁ። ዴብ ራሱ የሽልጥልጥ ወንድ ዴብን ይጅበትም ወይ እንዳሰርቢው ዛሬ ወንድ ሸቷን ዴብ እንዳትሰርቢው፣ ሩታ እንዳትሰርቢ፣ ኤርሜና እንዳትሰርቢ እንዳልሽኝ አንቺም ዴብ እንዳትነኪብኝ። ዛሬ ወንድ ሸቶኛል እሱ ገና ዛሬ ወንድ ሸተተው ውጡ አላቸው። ውጡ ወንድማችንን ማዳን ነው የምንፈልገው እኛ። አንቺ ዘናነ ማለምሽን ለሙጭ አይልም ዘንገን ጥሏት ሩታን ብቻ ውጪ ማለት ዘናነ ማለምሽን አናት። አዎ እዛ ልታመቻችሁ ወይ አለች። እዛ ወስዳችሁ ኤርሜና እኔ አትሄድም እኮ አንቺ በኢየሱስ ሰላይ ተላከበት። እንግዲህ ያው እየተከታተለች አይደል እንዴ? ኤርሜላ ተከታተለ የመጣችሁ በነገራችን ላይ ማን ነግሯት መስለሽ? ኤርሜላ እየተከታተለች እኔ እግዚአብሔር ምስክሬ ነው። የመህምር ልጅ እንደሸታ የመህምር ልጅ ለኤርሜላማ ተደውሎላት ነው። ለዛች ሻርሙጣስ ማን ደወለላታል? ሳሪዬ አንዴ የመህምር ልጅ አንዴ ዜና ማንበብ ሩታ የመህምር ልጅ ናት ተብሏል። ሰበር ዜና ሩታ የመህምሯ ልጅ አዲስ አበባ ልጅ ነኝ ሳትን የአዲስ አበባ ልጅ ነኝ የቡታጅራ ሆና የራቁት ፎቶ ጥፊ መተት ጥሩልኝ። ወንድ ልጅን በመጠጥ ማደንዘዝ፣ ወንድ ልጅን በመተት ማደንዘዝ። የመህምር ልጅ እንደዚህ ከሆነ እኔ በአፍንጫ ይውጣ። የመህምር ልጅ እንዲህ ነው፣ እኔ በአፍንጫ ይውጣ። እኔ የመህምር ልጅ እንደዚህ ባነጌ ጋጥ ወጥ ሰራተኝነት እኮ አይደለም። ቺቺኒያ ታሰማራ ነበር ሸኔዎችን። አንቺ እዚህ ግቢ እያለች ይሄ ነበር አናማዋ ይሄ ነበር የሷ። ሌላ ምንም አናማ የላትም። ቺቺኒያ ሸኔ አሁን ቡና ቤት ተከፈተ። ያዋጣት አካውና የቡና ቤት ነው። ቡና ቤት ተከፈተ። እኔማ እንዴት አድርጌ ወይኔ እኔ ግን እግዚአብሔር ምስክሬ ነው። እመብርሃን ድንግል ማርያምን እኔማ እንደው እግዚአብሔር አምላኬ ወይ የሩታን አይን ሳታሳየኝ እንዳትገነኝ። እኔ ሩታን እንደ ጅራፍ ሳናጨዋት እንደው ኧረ በስመ አብ እኔ እንዴት እንደምበቀንባት። ለምን 1000 ዓመት አልታሰርም? ለምን 1000 ዓመት እስር ቤት አልበሰብስም? እኔ ሩታን እጫወትባታል። የኢትዮጵያ ቁጥር እንቀያየርና እኔና እንቻል አስገቢያት አትመጣልሽም። እንዲሁ እድልሽን እንድሞክሪያለሽ እንጂ ወይ እድልሽን ትሞክሪያለሽ ሳይሆን እንሄዳለን ጠይቃለን። ለምን ሄዳለሁ እኔ በስ እኔ እግዚአብሔር አንቺ እስቲ ወንድ ከሆነች እሷ ጀግና ሴት። እነዛ ከቡታጅራ የመጡት የቡታጅራን ግልገሎች በጥፊ አጠናግራ ነበር ምሸኝ የነበረው። እስቲ እሷ ወንድ ናት። እናቷ እንደታለች ኤርሜና ላይ ጥፊዋን ታሳርፍ። ወንድ ናት እሷ ታርፍም። እኔ እንደዚህ እኔ ጋር እንደዚህ ማውራት አትችይም ስትናል ሰላም